በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጻጉዕ የዐቢይ ጾም አራተኛ ሳምንት። መጻጉዕ ማለት በሽተኛ ማለት ነው። በዚህ ዕለት ጌታችን በቤተ ሳይዳ መጻጉዕን ማዳኑን ቤተ ክርስቲያን ሰብካለች። ለ38 ዓመታት ያህል የፈውስ ተስፈኛ ሆኖ በመጠመቂያው አጠገብ የኖረ መጻጉዕን በአልጋው ተኝቶ ሳለ ደዌው እንደጠናበት ፈውስ እንደዘገየበት አይቶ አዎን እንደሚለው እያወቀ መጻጉዕን ልትድን ትወዳለህን? አለው። መጻጉዕም ሰው የለኝም በማለት የመዳን ጉጉቱን ከወዳጅ አልባነቱ ጋር ገለጠ። ጌታም ተነስና አልጋህን ተሸክመ ሂድ አለው። ወዲያው አፈፍ ብሎ በፍጥነት ያን ሁሉ ዘመን የተሸከመችውን ጠንካራ አልጋ ተሸክሟት ሄደ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 5። ይህ ሳምንት መጻጉዕ ጌታችን ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስ በሥጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። ጌታችን መጻጉዕን ተነስተህ አልጋህን ተሸክመ ሂድ ያለው ስለ ሁለት ነገር ነው። አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበርና ጽናት አምራቱን ለማሳየት ነው። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣው ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል መድኃኒታችን ኢየሱስ ክርስቶስ ያለህን ይዘህ ሂድ እኔ ካንተ አንዳች አልሻም ባሰኘው ቃል አልጋህን ተሸክመ ሂድ ብሎታል። ይህ ሰንበት የሕሙማን ፈውስ መታሰቢያ ዕለት ነው። የሰንበቱም ስያሜ በዕለቱ የሚነበቡትን የቅዱሳት መጻሕፍትን ምስጢርና ጾመ ድጓውን ተከትሎ የተሰየመ ነው። በመልእክታቱ የሚነበቡት ገላትያ ምዕራፍ 5 ከቁጥር 1 እና ያዕቆብ ምዕራፍ 5 ከቁጥር 14 ስለ ድውያን መፈወስ የሚያወሱ ናቸው። ከሐዋርያት ሥራ የሚነበበውም እንዲሁ ሐዋርያት ሥራ ምዕራፍ 3 ከቁጥር 1 የዕለቱ ምስባክም እንዲሁ የድውያንን መፈወስ የሚሰብክ ሲሆን እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሣ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተን በድያለሁና ለነፍሴም አስተስርይላት አልሁ ይላል። መዝሙረ ዳዊት መዝሙር 40 ከቁጥር 3። መጻጉዕ ለምን እስከ 38 ዓመት ሳይድን ቆየ ለሚለው ቅዱስ ዮሐንስ አፈወርቅ ሲያስተምር መጻጉዕ በዚህ ደዌ ከተያዘ 38 ዓመት ሆኖታል። ያለማቋረጥ ያመዋል፣ ነገር ግን አማሮ አያውቅም። ሕሙማንን በጥብዓትና በታላቅ ትዕግሥት ሆኖ ይቋቋም ነበር እንጂ እግዚአብሔርን ስም አልሰደበም። በፈጣሪው ላይ የወቀሳ ቃልን አልተናገረም። ይህስ እንደምን ይታወቃል? ምክንያቱም መጽሐፍ ቅዱስ ስለ ቀድሞ ሕይወቱ በግልጽ የሚነግረን ነገር የለውም። የሚነግረን 38 ዓመት ሙሉ ታሞ እንደነበረ ብቻ ነው። ከዚህ በላይ እንዳላማረደ፣ እንዳልተቆጣ ወይንም እንዳልተጨነቀ፣ እንዳልተነጫነጨ
ምንም አይነግረንም የሚል ሰው ቢኖር እኔም ኃይለ ቃሉን ቸል ሳይልና አንቃዶ ሆኖ ለሚያስተውል ሰው ይህን ግልጽ አድርጎ ነግሮናል ብዬ እመልስለታለሁ። ምክንያቱም ከዚህ በፊት ስለ ጌታችን ምንም የማያውቀው መጻጉዕ ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣና እንደ ሩቅ ብእሲ አይቶት በታላቅ ቅንነት ሆኖ ሲያናግረው ስትሰሙ ጥንቱንም እንደምን ያለ ጠቢብ ሰው እንደነበረ መገንዘብ ትችላላችሁ። ሊባል የተፈለገው ጌታችን ኢየሱስ ክርስቶስ ስላላወቀው እንደ ሩቅ ብእሲ አይቶት ይህን ያህል ቅንነት ካሳየው ሲያውቀው ደግሞ ይበልጥ በቅንነትና በጥበብ ይቀርበዋል ማለት ነው። ጌታችን ልትድን ትወዳለህን ሲለው ይህን ያህል ዓመት የደዌ ዳኛ የአልጋ ቁራኛ ሆኜ ተኝቼ እያየህ እንዴት ትጠይቀኛለህ? የመጣኸው በቁስሌ ላይ ቅዝቃዜን ለመጨመር የዘለፋ ቃልን ለመናገር በእኔ ላይ ለመሳለቅ እንዲሁም በሕመሜ ለማላገጥ ነውን? በማለት የተለመደ አይነት መልስን አልመለሰለትም። እንደዚህ ብሎ አልተናገረም። ሊናገርስ ይቅርና አላሰበውምም። ከዚህ ይልቅ በቅንነት ሆኖ እንዲህ አለ እንጂ አዎን ጌታ ሆይ፣ እንግዲህ ተመልከቱ ከ38 ዓመት በኋላ እንዲህ ይህንን ያህል ቅንና ጨዋ ከነበረ ውሳጣዊ ብርታቱ ከተሰበረ በኋላ እንኳን እንዲህ ከሆነ ሕመሙ ሲጀምረው ደግሞ ምን ያህል መንፈሰ ብርቱ ሊሆን እንደሚችል አስቡት። ምክንያቱም በሽታዎች መጀመሪያ ላይ ሲጀምሩ ይህን ያህል አይከብዱምና ለረጅም ጊዜያት ሳይድኑ ሲቆዩ ግን እጅግ አስጨናቂዎችና የማይቻሉ እንደሚሆኑ እሙን ነው። ይህ መጻጉዕ ግን ከብዙ ዓመታት በኋላም ቢሆን ጠቢብና ትዕግሥተኛ ነበረ። በመሆኑም ከዚህች ቀን በፊትም ቢሆን ሕመሙን በአኮቴት ተቀብሎ ይኖር እንደነበረ ግልጽ ነው። እንግዲያውስ እኛም እነዚህን ነገሮች በማስተዋል እንደኛ የእግዚአብሔር አገልጋይ የሆነውን መጻጉዕን በትዕግሥቱ ልንመስለው ይገባናል። ምክንያቱም አንደኛ ሽባ በሆኑ በራሱ ነፍሳችንን ለመደገፍ በቂ ነው። ሁለተኛው ያን የመሰለ ከባድ በሽታን ከተመለከተ በኋላ ከአቅም በላይ ናቸው የሚባሉት እንኳን ሳይቀር በእርሱ ላይ የሚመጡትን ክፉ ነገሮችን ከመቋቋም ይልቅ በስንፍና ተይዞ እንዲሁ ተንጋሎ መተኛት የሚችል ሰው የለም። ጥርጣሬውን ብቻ አይደለም፣ ያገኘው በሽታ በራሱ ለእኛ የሚሰጠው እጅግ ታላቅ የሆነ ጠቀሜታ አለው። ምክንያቱም የመጻጉዕ መዳን እግዚአብሔርን እንድናመሰግን ያነሳሳናል። በሽታውና ድካሙም ትዕግሥትን እንድንማርና የእርሱን አይነት ጉጉት እንዲኖረን ያደርጋል። በሌላ መልኩ ደግሞ እግዚአብሔር ፍቅሩ እንደምን ጥልቅና ምጡቅ እንደሆነ ያሳየናል። መጻጉዕ ከእንደዚህ አይነት በሽታ መዳን መቻሉ ከእንደዚህ አይነት በሽታ ብቻም ሳይሆን ይህን ያህል ከረዘመ ጊዜ በኋላ መዳን መቻሉ በራሱ እግዚአብሔር ምን ያህል ይጠብቀው እንደነበረ የሚያመለክት ነውና። ወርቅን የሚያነጥር ሰው አንዲትን የወርቅ ቅንጣት ወደ እሳት ውስጥ ጨምሮ እጅግ ንጹሕ እስክትሆን ድረስ ይጠብቃታል። እግዚአብሔርም ልክ እንደዚሁ ሰዎች እስኪነጹ እስኪለወጡ ባገኛቸው ነገር ጥቅም እስኪያገኙ ድረስ ፈተና ውስጥ እንዲቆዩ ይፈቅዳል። ይህ ደግሞ ከጥቅምም እጅግ ከፍ ያለ ጥቅም ነው። ስለዚህ ፈተና ሲገጥመን ውስጣችን ሊረበሽ ወይም ተስፋ ሊቆርጥ አይገባውም። ያ ወርቅን የሚያነጥር ሰው በእሳት ውስጥ የጨመራትን የወርቅ ቅንጣት እዚያ ውስጥ ምን ያህል ጊዜ መቆየት እንዳለባት ያውቃል። መቼም ከእሳቱ ሊያወጣት እንደሚገባውም ያውቃል። እንዲሁም
እስከ መጨረሻው በእሳቱ ውስጥ ተጥላ እንድትቀርና በዚያ እንድትቃጠል አይፈቅድም። እግዚአብሔር ደግሞ ይህንን ከወርቅ አንጣሪው በላይ ያውቃል። መቼ ከርኩሰታችን እንደምንነጻ ያውቃል። በመሆኑም ራሳችንን በመጣልና ተስፋ በመቁረጥ በክፋት ላይ ክፋት እየጨመርን እንዳንሄድ ሽቶ መቼ ከዚያ ፈተና እንደሚያወጣን ያውቃል። ስለዚህም ድንገት ያላሰብነው ነገር ቢገጥመን በፍጹም የምናማርር ወይንም ደግሞ ተስፋ የምንቆርጥ ልንሆን አይገባንም። ከዚህ ይልቅ የእነዚያን ነገሮች ምንነትን የሚያውቅ እግዚአብሔርን መጠበቅ፣ እርሱ እስከ ፈቀደው ጊዜ ድረስ ልቦናችንን በእሳት እንዲፈተን ማድረግ ይገባናል። ምክንያቱም ይህ ነገር በእኛ ላይ እንዲሆን የፈቀደው እኛ ጥቅምና በዚህ ውስጥ ሆነን በምናሳየው ጥረት ይበልጥ ሊያከብረን ስለሚወድም ነው። ይህን በማስመልከትም ጠቢቡ ሰው እንደዚህ ስል መክሮናል። ልጄ ሆይ ከእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ፣ ልብህን አቅና፣ ሁል ጊዜ ታገስ፣ አታወላውልም። በመከራ ብትጨነቅም አትጠራጠር። ሲራክ ምዕራፍ 2 ከቁጥር 1 እስከ 2። ሁሉንም ነገር ለእግዚአብሔር ስጠው። ለምን? እግዚአብሔር ከዚያ መከራ መቼ እኛን ማውጣት እንዳለበት ያውቃልና። ስለዚህም ሁሉንም ለእርሱ ልንሰጥ፣ ዘወትር እርሱን ልናመሰግን፣ ሁሉንም ነገር ጥቅምም ይሁን ቅጣት በአኮቴት ልንቀበል ይገባናል። ይህም ቢሆን እኛ ረብህ የሚሆን ነውና። አንድ ሐኪም የሚባለው ታካሚውን ገላውን ሲያጥበውና ሲመግበው እንዲሁም ደስ ወደሚያሰኝ ስፍራ ሲወስደው ብቻ አይደለም፣ በእርሱ በታማሚው ሰውነት ላይ የቀዶ ጥገና ምላጭና ቢላ ሲያሳርፍም ጭምር ሐኪም ነው። አባት የሚባለው ልጁን ሲንከባከብ ብቻ አይደለም፣ የገዛ ልጁን ከቤት ሲያስወጣው፣ ሲገስጸው፣ ሲገርፈውም ያው አባት ነው። ስለዚህም እኛም እግዚአብሔር ከሐኪሞችም በላይ ሰውን ወዳጅ እንደሆነ በማወቅ ምን አይነት የሕክምና አይነት እንደሚሰጠን በጥልቀት አንጠይቅ፣ ወይንም ደግሞ ለደረሰብን መከራ እርሱን ተጠያቂ አናድርግ። ከዚህ ይልቅ እርሱ የወደደውን ነገር ቅጣትም ይሁን ቅጣት የሌለው ነገር ብቻ ምንም ይሁን ምን በአኮቴት ልንቀበል ይገባናል። በየትኛውም መንገድ ቢሆን የእርሱ ፍቃድ እኛ እንድንድንና ከእርሱ ጋር አንድ እንድንሆን ነውና፣ የትኛውም መንገድ ለእኛ እንደሚጠቅምም እርሱ ያውቃል። እያንዳንዱ ሰው የትኛው መንገድ ወደ እርሱ እንደሚመልሰው ያውቃል። ሁላችንም እንዴትና በምን አይነት መንገድ ልንድን እንደምንችል ያውቃል። በመሆኑም የሚመራን በዚህ እኛ በምንድንበት መንገድ ነው። ስለዚህም ወደ የትኛውም መንገድ ቢወስደን ልክ እንደ መጻጉዕ እርሱ እንደሚያዘን ተከትለን መሄድ እንጂ ትልቁ ጉዳያችን በለስላሳና በቀላል አሊያም ደግሞ በከባድና በሸካራ ጎዳና እንድንሄድ የሚያዘንን ትእዛዝ መሆን የለበትም። ልንሄድበት የሚገባው መንገድ እርሱ ስለሚያውቀው እንዲሁ መታዘዝ እንጂ የመንገዱን ከባድነት ወይም ቀላልነት የእኛ አጀንዳ ሊሆን አይገባውም። መጻጉዕ ነፍሱ ለዚህ ያህል ጊዜ ወደ እቶን እሳት የመጣል ያህል በመከራ መቆየቷ ለእርሱ ጥቅም ነበረ። ከዚህም በምንም በማይተናነስ መንገድ ግን እግዚአብሔር በመከራው ሁሉ አብሮት ነበረ። ታላቅ የሆነ መጽናናትንም ሊሰጠው ኖሯል። መጻጉዕን እንዲህ ያበረታው የጠበቀው የቸርነት እጁን የዘረጋለት በክፉ አወዳደቅም እንዳይወድቅ ያደረገው
እርሱ እግዚአብሔር ነው። እንዲህ ያደረገው እግዚአብሔር ነው ሲባል ግን መጻጉዕ አመስጋኝነቱንና ጽናቱን መርሳት የለባችሁም። ምንም ያህል እኛ ጠቢባን ብንሆን፣ ምንም እንኳን ከሰው ሁሉ ልቀን ብርቱዎች ብንሆንም የእግዚአብሔር ቸርነት ካልረዳን በቀር እጅግ ጥቂቷን ፈተናም ብትሆን መቋቋም አንችልም። ምንም ስለማንጠቅምና ወራዶች ስለምንሆን ስለኛ እንዲህ ብሎ የሚናገረውስ ለምንድን ነው? ምክንያቱም ጳውሎስም ቢሆን ጴጥሮስም ቢሆን ያዕቆብም ቢሆን ዮሐንስም ቢሆን እግዚአብሔር ባይረዳቸው ኖሮ ታላቅ የሆነ ውርደት ባገኛቸው፣ ክፉ የሆነ አወዳደቅም በወደቁ ነበረ። ይህንን በማስመልከትም የጌታችን የኢየሱስ ክርስቶስ ቃልን አነብላችኋለሁ። ለጴጥሮስ እንዲህ ያለውን፣ እነሆ ሰይጣን እንደ ስንዴ ሊያበጥርህ ለመነ፣ እኔ ግን እምነትህ እንዳይደክም ስላንተ ጸለይሁ። የሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32። ሊያበጥርህ ሲል ምን ማለት ነው? ሊገለብጥህ፣ ሊጠመዝዝህ፣ ሊያነዋውጽህ፣ ሊያሸብርህ፣ ሊያስጨንቅህ፣ በአጠቃላይ እህል ሲበጠር እንደሚሆነው አይነት ማለት ነው። እኔ ግን አለ ጌታ፣ እኔ ግን መከራውን መቋቋም አትችልምና ይህን እንዳያደርግብህ ከለከልኩት። እምነትህ እንዳይደክምም የሚለው አገላለጽ እግዚአብሔር ሰይጣንን ባይከለክለው ኖሮ የጴጥሮስ እምነት ይደክማል ብሎ ይወድቅ እንደነበረ የሚያስረዳ ነው። እንግዲህ ተመልከቱ፣ ጌታችን ኢየሱስ ክርስቶስ ይወደው የነበረው እጅግ በጣም ብዙ ጊዜ ሕይወቱን የሰጠለት የሐዋርያነት ማዕረግ ያለው በራሱ በጌታ ብፁዕ ተብሎ የተጠራው በእምነቱ እንደ ዓለት ጽኑ የተባለው ጴጥሮስ እንኳን ጌታችን ኢየሱስ ክርስቶስ ዲያብሎስ እንደሚፈልገው መጠን እንዲፈትነው ቢፈቅድለት ኖሮ በእምነት ደክሞ ይወድቅ ከነበረ ሌላው ሰውማ እግዚአብሔር እርዳታ ውጪ ሆኖ እንደምን መቆም ይቻለዋል? በመሆኑም ንዑድ ክቡር የሚሆን ጳውሎስ ስለዚህ ምክንያት እንዲህ አለ፣ ነገር ግን በማትችሉት መከራ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ መታገስ እንድትችሉም ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ተመልከቱ፣ ብፁዕ ጳውሎስ እያለ ያለው ከምንችለው በላይ በሆነ መከራ እንደማንፈተን ብቻም ሳይሆን በምንችለው መከራ ውስጥም ቢሆን እግዚአብሔር አብሮን እንዳለ ነው። አስቀድመን እኛ የአቅማችንን ያህል ብንጥር፣ ለምሳሌ ለእምነታችን ብንቀና፣ እርሱን እግዚአብሔርን ተስፋ ብናደርግ፣ ብናመሰግን፣ ብንጸናና ብንታገስ እኛን ለመርዳት አብሮን አለ። ከአቅማችን በላይ በሆኑ መከራዎች ብቻም ሳይሆን በምንችላቸው መከራዎችም ቢሆን ጸንተን ለመቆም ረድኤተ እግዚአብሔር ያስፈልገናል። እንዲህ እንደተባለ የክርስቶስ መከራ በእኛ ላይ እንደበዛ እንዲሁ መጽናናታችሁንም በክርስቶስ በኩል ይበዛልናል። ይኸውም በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንድንችል ነው። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 5። ስለዚህ መጻጉዕን ያጽናናው መከራ ይቀበል ዘንድም የፈቀደው እርሱ ነው። ጌታችን ኢየሱስ ክርስቶስ መጻጉዕን ከፈወሰው በኋላ እንደምን ያለ ቸርነት እንዳሳየውም ተመልከቱ። ምክንያቱም ከዚያ በኋላም ቢሆን አልተለየውም፣ አልተወውም። በቤተ መቅደስ ውስጥ ሲያገኘውም እንዲህ ብሎታልና፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ፣
የዮሐንስ ወንጌል ምዕራፍ 5 ከቁጥር 14። እንደዚህ እንዲታመም የፈቀደ ጠልቶት ቢሆን ኖሮ ባላዳነውም ነበረ፣ ወደፊት ይጠነቀቅ ዘንድም ባልነገረውም ነበር። ከዚህ የሚብስ እንዳይደርስብህ የሚለው አገላለጽ መከራዎች ከመምጣታቸው አስቀድሞ ራሱን እንዲጠብቅ የሚያደርግ ነውና በሽታውን አድኖለታል፣ ተጋድሎውን ግን አልፈጸመለትም። ደዌውን አርቆለታል፣ ፍርሃቱን ግን አላስወገደለትም። ይኸውም በመፍራት ያገኘውን ጥቅም እስከ መጨረሻ አጽንቶ እንዲይዝ ነው። ይህም የአንድ ሰውን የሚወድ ሐኪም ጠባይ ነው። ሰውን የሚወድ ሐኪም አሁን ካሉ ሕመሞችን መፈወስ ብቻ ሳይሆን ወደፊት ታካሚው ድጋሚ እንዳይታመም ማድረግ ያለበትን ጥንቃቄ ይነግረዋልና። ጌታችን ኢየሱስ ክርስቶስም ያደረገው እንደዚሁ ነው። ለመጻጉዕ የቀድሞ ሁኔታዎችን በማስታወስ ወደፊት ሊጠነቀቅ እንደሚገባው እየነገረው ነፍሱን እየደገፈለት ነውና። ምክንያቱም ከአንድ አስቸጋሪ ሁኔታ ስንላቀቅ ከዚያ በኋላ በዚያ ጊዜ የነበሩ ሁኔታዎችንም እንዘነጋቸዋለን። ጌታችን ግን መጻጉዕ ይህንን እንዳያደርግ በማሰብ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ከዚህም በተጨማሪ ጌታችን መጻጉዕን አስቀድሞ የተጠነቀቀለትና ያሰበለት በዚህ ብቻ እንዳልሆነ ማየት ይቻላል። ተግሣጽ በሚመስለው ንግግሩም ጭምር ነው እንጂ። ምክንያቱም ኃጢአቱን በአደባባይ አልገለጠበትም። ከዚያ ይልቅ አግኝቶት የነበረው የደዌው በኃጢአቱ ምክንያት እንደነበረ ለብቻው ነገረው። ኃጢአቱ ምን እንደነበረ ግን አልተነገረም። ኃጢአት ሰርተህ ነበረ ወይንም በድለህ ነበረ አላለውም። እንዲሁም ወደፊት ኃጢአት አትሥራ አለው እንጂ ስለ ቀድሞ ኃጢአቱ በማስታወስ ለወደፊቱ ሊጠነቀቅ እንደሚገባው አነቃው። ጎን ለጎንም ትዕግሥቱን፣ ጽናቱንና ጠቢብነቱን ሁሉ ለእኛ ግልጽ አደረገልን። ምንም እንኳን እኔ ስመጣ ሳለው ሌላ ሰው ቀድሞኝ ይወርዳል በማለት ስለ በሽታው እንዲያለቅስ ሰው በማጣትም እንደተቸገረ በአደባባይ እንዲናገር ቢያደርገውም ኃጢአቱን ግን በአደባባይ አልገለጠበትም። የዮሐንስ ወንጌል ምዕራፍ 5 ከቁጥር 7። እኛው ራሳችንን ኃጢአታችንን መደበቅ እንደምንፈልግ ሁሉ እግዚአብሔር ደግሞ ከእኛ በላይ አበሳችንን ይሸፍንልናልና። በመሆኑም በአደባባይ ፈወሰው፣ ምክሩን ግን ለብቻው ሰጠው። ድንገት ሰዎች ልቦናቸው ደንድኖ ኃጢአታቸውን አላስተውል ካላሉ በቀር እግዚአብሔር ኃጢአታችንን በፍጹም በአደባባይ አይገልጥብንም። ጌታችን ተርቤ ስታዩኝ አላበላችሁኝም፣ ተጠምቼ ስታዩኝ አላጠጣችሁኝም ብሎ አሁን መናገሩ እነዚህን ቃላት ሊመጣ ባለው ጊዜ በአደባባይ እንዳንሰማ ነው። በዚህ ዓለም ሳለን የሚያስፈራን ወይም የሚገልጠን እንኳን በወዲያኛው ዓለም እንዳይገልጠን ወዶ ነው። ይኸውም ነነዌ ትገለባበጣለች ብሎ የሚያስፈራ ቃል ሲናገር ነነዌ እንዳትገለበጥ ወዶ እንደተናገረው ማለት ነው። ትንቢተ ዮናስ ምዕራፍ 1 ከቁጥር 2። ኃጢአታችንን ሊገልጥብን ፈቃዱ ቢሆን ኖሮ እንደሚገልጣቸውም አስቀድሞ ባልነገረን ነበር። ነገር ግን አስቀድሞ እንደሚገልጣቸው መናገሩ እንዳይገልጥብን በመፍራት እንዳይገልጥብን ባንፈራ እንኳን ሊመጣ ያለውን ገሃነም በመፍራት ከኃጢአታችን ሁሉ ንጹዋን እንድንሆን ወዶ ነው። በጥምቀት የሚሆነውን ይኸው ነው። ተጠማቂው ኃጢአቱን በአደባባይ ለማንም ሳይገልጥበት
ወደ መጠመቂያው ውሃ እንዲገባ ያደርገዋል። ሰውየውም በመጠመቁ ያገኘውን በረከት በአደባባይ ይነገርለታል። ኃጢአቱ ግን ከእግዚአብሔርና ስርየተ ኃጢአትን ካገኘው ከተጠማቂው ከራሱ በቀር ማንም አያውቀውም። በመጻጉዕ ዘንድ የሆነውም ይሄው ነው። ተግሣጽን በስውር ሰጠው። ተግሣጽ ብቻም ሳይሆን ለዚህን ያህል ረጅም ጊዜ ለምን እንዲህ እንደታመመም ምክንያቱን አሳወቀው። ኃጢአቱ የመታመሙ ምክንያት እንደነበረ አስታወሰው። እዚህ በኋላ ኢየሱስ በቤተ መቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው እንዲል ያንን ተስፋ ያልነበረውን በሽተኛ ከደዌ ሥጋው ፈውሶ ሕይወትን የሰጠው አምላክ እኛንም በውስጥ በአፋ ካለብን ደዌ ሥጋና ደዌ ነፍስ እንዲፈውሰን ቁስለ ኃጢአታችንንም እንዲያርቅልን በሕይወትና በጤና እንዲጠብቀን የእርሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን።